ስራ ማኝ አይደለም መጽሐፍ ቅዱስ ብቻ ማኝ ስለሆነ ባለስልጣኑ መጽሐፍ ቅዱስ ስለሆነ ኦብቪስሊ ተይካለሁ። መጽሐፍ ቅዱስ ብቻ ምን ማለት እንደሆነ አስረዳው። ቃል በቃል ትንሽ ያሳየን፣ ችግር የለውም። ከትውፊትም ማሳየት ትችላለህ፣ ችግር የለውም። አይ ከመጽሐፍ ቅዱስ ነው ማሳይ፣ ግን በቃ መጽሐፍ ቅዱስ ላይ እሺ ያሳይ። ኤፌሶን ምዕራፍ 2 ቁጥር 8 ላይ እሺ ጸጋው በእምነት አድናችኋል ይላል። ምን በእምነት አድናችኋል? ጸጋው በእምነት አድናችኋል። እሺ ሴሪ ጸጋ ዘን ያ ጸጋ በእምነት ሁለት ነገሮች ተጠቅሰዋል። እምነት ብቻ ደግሞ አይደለም። እዚህ ክፍል ላይ ጸጋ ብቻ እንዳለን ታውቃለህ አይደል? እሱ ጋር እንመጣለን። ሁለቱም እንደሚቀረን ትምህርት ነው ብዬ አፈርስብሃለሁ። አሁን ግን እምነት ብቻ ለመዳን እምነት ብቻ ያስፈልጋል የሚለውን ትምህርት እንያዘውና እዚህ ላይ ጸጋው በእምነት ነው የሚለው ወይስ ደግሞ እምነት ብቻ ነው የሚለው? ከአምስቱ ሶላዎች ጸጋ ብቻና እምነት ብቻ አለ። ስለዚህ እምነት ብቻ ስንል ምን ማለታችን ነው? እምነት ከኛ የሚጠበቅ ነው። ለምሳሌ ጸጋ ስጦታ ነው። ያ ስጦታ ሁለቱም የሚጣረቱ ናቸው ማለት ነው እኮ ላስረዳና እንትን በለኝ። አሁን ሁለት ነገር አለ፣ ጸጋ ብቻና እምነት ብቻ። ጸጋ ማለት ጊፍት ነው፣ ነፃ ስጦታ ማለት ነው። ያን ስጦታ የምትቀበልበት እጅ ያስፈልጋል። ያ እጅ ደግሞ እምነት ነው። ያን እምነት የምትቀበለው ማለት ነው አንተ ነህ። ከአንተ የሆነ ነገር ነው እምነት። ስለዚህ እምነት ብቻ መባል የለበትም ማለት ነው። ድነት ሰው ድነትን የሚቀበለው በእምነት ብቻ ለማለት ነው። እምነት ብቻ ስንል እምነት ብቻ ለምን ይባላል? ጸጋው በእምነት ነው እንጂ እምነት ብቻ ሊባል አይገባም እኮ። አስጨርሰኛ። በእምነት ብቻ ሲባል አንድ ሰው አሁን ለምሳሌ እኔ ድነት የምቀበለው በስራ አይደለም፣ በዘር አይደለም፣ የሆነ ፌቨር በማድረግ አይደለም፣ በእምነት ብቻ ነው ያለ ማለት ነው። ጸጋው በእምነት ነው የሚለው መጽሐፉ እኮ። ጸጋ ብቻ ስለዚህ እምነት ብቻ የሚለውን ትምህርት ተውታ፣ እምነት ብቻ የሚለውን ትምህርት ተውትና ጸጋው በእምነት የሚለውን ትምህርት ያዙት። ሐዋርያ ቅዱስ ጳውሎስ እንደጻፈው ጸጋው በእምነት እምነት ብቻ ጸጋ ብቻ አለ። አዳምጠኝ እሺ፣ አዳምጠኝ እኮ ሁለቱንም እምነት ብቻ ለመዳን እምነት ብቻ የሚባለው ለመዳን ነው አይደል? እምነት ብቻ ዘንድ ደግሞ ትንሽ ወጥቶ ጸጋ ብቻ ምንድነው ብቻ ጋር ትታውትና ሐዋርያ ቅዱስ ጳውሎስ እንደጻፈው ጸጋው በእምነት ነው እንጂ ማለት ያለባችሁ አንዴ እምነት ብቻ አንዴ ጸጋ ብቻ ብላችሁ ለምንድነው ሶላ ላይ እንትን የምትሉት ልጥፍ የምትሉት እኮ? እምነት ብቻ ስንል ምን ማለታችን ነው? አንድ ሰው ድነትን የሚቀበለው በእምነት ብቻ ነው፣ ሌላ ነገር የለውም ነው። ጸጋ ብቻ ደግሞ ሲባል ክርስቶስ እኛን ያዳነ ነው በጸጋ ብቻ ነው፣ ሌላ ነገር የለውም በሚለው ነው። ሁለቱም ማለት ብቻ እምነት ብቻ የሚለው ቃል ስህተት ነው እያልኩ ያለሁት። እንደዛ ማለት የለባችሁ። አይ ስህተት አይደለም። እንዴት? ለምሳሌ ፎር ኤግዛምፕል ላሳይ። ገስት ላይ ኤፍሬም አለ እና ኤፍሬም ብቻ አለ፣ ሁለቱም ይለያያል ወይስ አይለያይም? ከአሁን ካነሳው ምሳሌ ጋር አይገናኝም፣ ግን ይለያያል። አይገናኝም። ለምሳሌ ብቻ ከተባለ ጸጋን ይግኖር እያረክ ነው፣ ጸጋ ብቻ ከተባለ እምነትን ይግኖር እያረክ ነው። ታዲያ ጸጋ ብቻ ለሐዋርያ ቅዱስ ጳውሎስ ጸጋ ብቻ ለማለት ነው። እሺ አዳምጠኝ እንዴ እኮ እና ሁለቱም የሚጣረስ ትምህርት ነው እያልኩ ነው። ለመዳን እምነት ብቻ ከተባለ ጸጋን ይግኖር እያረጋችሁ ነው። ጸጋ ብቻ ካላችሁ ደግሞ እምነትን ይግኖር እያረጋችሁ ነው። በጣም ከባዱ ተኛ ቃል በቃል እንደው አልፈልግም። ቃል በቃል እኔ ቃል በቃል ላምጣልህ። ለምሳሌ ቃል በቃል ማለት ነው ባመጣልህ አንተ ቃል በቃል ሶላ ስክሪፕቸር አማኝና ግን ቃል በቃል አላመጣህልኝም። አይ ትውፊትን እንቀበላለሁ ከትውፊት ራሱ እምነት ብቻ የሚለውን ትምህርት አታመጣልኝም ወይ ደግሞ አላመጣህልኝም። አሳይ። እኔ ግን ላሳይ። እሺ ያዕቆብ መልእክት ምዕራፍ 2 ላይ ሰው በእምነት ብቻ ሳይሆን ይላል በስራ እንዲጸድቅ ታያላችሁ ያለ አስቀምጠዋል። ምን ማለቱ ነው? ኦኬ ስራ ያጸድቃል እያልከኝ ነው እዚህ ጋር? ምን እያለ ነው መጽሐፉ? ስራ ለማጽደቅ ግልጽ እኮ ነው መጽሐፍ ቅዱስ ላይ። ይሄ መጽሐፍ ክፍል ስህተት ነው ማለት ነው? አተረጓጎም ስህተት ነው። በስራ ሰው አይተረጉመው እኮ ተርጉመው አልኩ እኮ አንተ ምን እያለ ነው አሉ። እሺ ልተርጉምልህ።
እሺ ክፍሉን ላውጣና እሺ እዚህ ጋር ምን እያለ መሰለ ክፍሉ ስላላወጣሁት ነው። በእምነት ያው በስራ እንደማይጸደቅ መጽሐፍ ቅዱስ ብዙ ቦታ ይናገራል። ያው እሱን ተው። ይህን ክፍል ምን እያለ ነው? በስራ እንዲሰሩ ታያላችሁ ይላል አልኩ። እምነት ብቻ ሳይሆን ብሎ እዚህ ጋር እያለ ያለው ስራችን ወይ እምነታችን የስራ ምንጭ ነው እያለ ነው ያለው። አሁን ለምሳሌ አንድ እምነት የት ላይ ነው እንደዛ የሚለው? የስራ ምንጭ ነው። አሁን ለምሳሌ ስራ የሌለው እምነት ነው እንደዛ የሚለው ማለት ነው። ምን አልከኝ? የት ላይ ነው እንደዛ የሚለው? ያዕቆብ ምዕራፍ 2 ቁጥር ስንት ላይ እንጠልቀው መሰለኝ? ኦኬ ያውን ያልኩትን ሀሳብ ነው የምትለኝ? ያ ምንጭ ነው ምናምን የሚለው የት ላይ ነው? ኦኬ እሺ አይ ቲንክ ሮሜ 1:5 አካባቢ ሮሜ 1:5 አካባቢ ሮሜ 1:4 ሮሜ ላይ አይደለም ያዕቆብ የሮሜ ላይ እንሄዳለን። ያዕቆብ ላይ እንሂድና ያዕቆብ ላይ እንቆምና ይህችን ፍትሐት ብዬ ነበር ምንጭ ነው አልከኝ። የት ላይ ነው ምንጭ የሚለው? ሌላ ቦታ እኮ ሌላ አውድ ላይ እንሄዳለን፣ ችግር የለም አልኩ እኮ። ሌላ አውድ ደግሞ እንሄዳለን፣ ችግር የለም እኮ አብራራ አልከኝ አይደል? እያብራራሁልህ እኮ ነው ያለ ኮንቴክስቱ ኮንቴክስቱ እዛም መሰለላለን እንደ ኤፍሬም ያዕቆብ ምዕራፍ 2 ላይ ያለ ነው። ስራ እንደማያጸድቅ ሙሉ መረዳት ጥሩ ነው። ስራ አያጸድቅም። ይሄ 100% መጽሐፍ ቅዱስ የሚያስተምረን ትምህርት ነው። በስራ ሰው ጸድቋ መልካም ቁጥር 21 አንብበው ቁጥር 21 አንብበው እኮ አልኩ እኮ ላስረዳ። ግን ምንድነው ቁጥር 21 ዌት ቁጥር 21 አንብበው። እሺ ቦታውን ነገር ምንድነው ያለው? ቦታውን ያዕቆብ 2:21 እንዳልኩ ነው እኮ ያዕቆብ 2:21 ላይ ሄድ። በደንብ አስተውላይ። ሰው በስራ አይጸድቅም ጸድቆም አያውቅም ብሏል። ግን ራስ አንብበው 2:21 እሺ አባታችን አብርሃም ልጁን ይስሐቅን በመሰዊያው ባቀረበ ጊዜ በስራ ይጸደቅ አልነበረምን? እምነት ከስራ ጋር አብሮ ያደረገ እንደነበር 21 እኮ እያነበብኩልህ እኮ ነው። ለዛ ከፋፍለን ባልማው ጥሩ ነው። ከፋፍለን ባልማው አይ ኮንቴክስቱንም ማስለህ የሆነ ክፍልና የሆነ ክፍል ቁንጽል ማድረግ ስለጀመርክ ነው። ያዕቆብ ምዕራፍ 2 ቁጥር 21 ላይ በምን ጸደቀ ይላል አብርሃም። እኔ ደግሞ ሌላ ቦታ አሳያለሁ። አብርሃም በስራ እንዳልጸደቀ ሌላ ቦታ አሳያለሁ። ከዚህ ቀጥሎ ማለት ነው። ይሄንን ጨርስና ከዚህ ቀጥሎ አሁን አብርሃም በስራ እንዳልጸደቀ መጽሐፍ ቅዱስ እንደሚናገር ይሄንና ቁጥር ችግር የለም። አሁን የሆነ ክፍል ይሄ ክፍል ከሌላ ክፍል ጋር ይጋጫል እያልከኝ ነው አይፍሬም? አንተን እያጋጭ ያለው እኮ እኔ የማይጋጭን ችግር የለም አስማማለሁ። አሁን ለምሳሌ ጥቀስ አብርሃም ማመነ እምነቱም እንደ ጽድቅ ሆኖ ተቆጠረለት የሚለውን ክፍል ነው አይደለም? አብርሃም በስራ እንዳልጸደቀ አሳያለሁ ብለህ ነበር። ቀጥል። የታለ ጥቅስ? ኦኬ እሺ ላውጣልህ ቦታው። እሺ አብርሃም እስማማልሃለሁ። እኔ ፖይንቴ እዚህ ጋር ነበረ። ፖይንቴ እዚህ ጋር ነው እና አስታርቀው፣ ሁለቱን አስታርቀው። ያን ክፍልና አንተ የምትጠቅሰውን ክፍልና አብርሃም አባታችን አብርሃም ልጁን ይስሐቅን በመሰዊያ ላይ ባቀረበ ጊዜ በስራ እንደጸደቀ ምንድን ነው? በስራ የጸደቀ አልነበረ ምን ብሎ አብርሃም በስራ ቢጸድቅ ኖሮ የሚመካበት ነገር ይኖር ነበር የሚል ቦታ አለ። አይ ቲንክ ድንገት ካወጣልኝ አብርሃም በስራ ቢጸድቅ ኖሮ የሚመካበት አለ። አስታርቀው። ምን እያለ ነው? ቁጥር 21 ላይ ያለው የትኛው ታዲያ? ይሄ ቁጥር 21 ላይ ያለው አባታችን አብርሃም በስራ ቢጸድቅ ኖሮ የሚመካበት አለ የሚል ቦታ አለ። ድንገት እና ሁለቱን አስታርቅ። ይሄኛውን ክፍል ደግሞ አባታችን አብርሃም ልጁ ይስሐቅን በመሰዊያ ላይ ባቀረበ ጊዜ በስራ እየጸደቀ አልነበረም ምን ይላል? በምን ጸደቀ ይላል ኤፍሬም? እኮ ቦታውን እኮ አቋረጥከኝ። ቅድም እኮ እያነበብኩ ነበር። እሺ አባታችን አብርሃም ልጁን ይስሐቅን በምን ጸደቀ ይላል? ባቀረበ ጊዜ በስራ እየጸደቀ አልነበረም ምን? 22ን ልቀጥልልህ። በምን ጸደቀ ይላል? ከስራ ጋር አብሮ ያደረገ ነበር። ቆይ አንዴ በምን ጸደቀ ይላል? በምን ጸደቀ ይላል? በስራ ይጸደቅ አልነበረም ምን ይላል? በምን
በስራ የጸደቀ አልነበረምን ይላል። መልካም እሺ፣ 22 እንቀጥል። እምነት ከስራ ጋር አብሮ ያደርግ እንደነበር በስራው እምነት እንደተፈጸመ ትመለከታለህ ይላል። እዚህ ጋር ምን እያለ መሰለ? አይ ቲንክ አሁን ቦታው ስላላወጣሁት ነው። አብርሃም በስራ የጸደቀ ቢሆን ኖሮ ይመካበት ነበር የሚል ቦታ ድንገት ካብኩ የሚመካበት ነገር አለው ነው የሚለው። የሚመካበት ነገር አለው ይላል። ስለዚህ ይሄ ቦታ ምን እያለ ነው? እውነተኛ እምነት የስራ ምንጭ ነው እያለ ነው። ትክክለኛ እምነት መጽሐፍ ቅዱስ ላይ እያለ ያለው ስራ ኪስዋር ምንጭ ሚለታል ቃል እንትን አይደለም እያብራራሁልህ እኮ መጽሐፍ ላይ ከሌለ መገኛው እኮ የስራ መገኛው ነው። ስለሆነ መጽሐፍ ላይ አምጣልሃለሁ፣ እጠይቅሃለሁ። አይ ትውፊት የምቀበላለሁ ካልከን ከትውፊትም አምጣልሃለሁ። ችግር የለም። አይ ቃልማ እንደዚህ እንትን የምትል ከሆነ ከባድ ነው። ሁለቱንም አድርጎ ይሰራል። አሁን እንዴት መስለህ ኤፍሬም፣ አንተ እንዴት እንደምታስታርቀው በዛ አሁን በእምነት ብቻ ብለህ ስለተናገርክ አንተ፣ እኔ ግን ችግር የለውም ሰው አምኖ ይሰራል። በእምነት ይጸድቃል ብትለኝ ያው ሁለቱን አያይዞ እየሄደ ስላለ ይጸድቃል ብዬ እናገራለሁ እኔ ማለት ነው። አንተ ግን ሁለቱን እንዴት ነው የምታስታርቀው? ይጣረስብሃል። አንተ ለእኔ ይስማማል፣ ለአንተ ግን ይጣላል። አንተ እኮ በስራ ይጸደቃል እያልኩ መጽሐፍ ቅዱስ በስራ እንደማይጸደቅ መጽሐፉ ራሱ ነው። አብርሃም በስራ ጸደቀ የሚለው እኮ አሳየሁ እኮ። ምን ሆናል እኮ አልኩ። የአንተ አትሮጋገም እኔ እያልኩ ያለሁት በስራ እምነቱን በስራ እየፈጸመ ነው። አሁን እኮ አንተ ቃላት እየሰባበርክ ስለሆነ ምን ያደርጋል? እምነቱን በስራ እየፈጸመ ምን ያደርጋል? ይጸድቃል። ግን ምን ማለት ስለዚህ ጋር ስራ በስራ ችግር የለም። ተስማማው። ስለዚህ ትክክለኛ እምነት እና ይሄ ምንድነው የሚለው? ኤፍሬም ምን ሆነሃል አንተ? የመጽሐፉን ቃል የምትክደው እንዴ? መጽሐፉ እየተናገረ ለምን ትክደዋለህ? ይኸው አባታችን አብርሃም ልጁን ይስሐቅን በመሰዊያ ላይ ባቀረበ ጊዜ በስራ የጸደቀ አልነበረምን? በምን ጸደቅ ይላል? በስራ ጸደቅ ይላል። ዘን እምነት ከስራ ጋር አብሮ ያደርግ እንደነበረ በስራም እምነት እንደተፈጸመ ትመሰክራለህ። መጽሐፍ አብርሃም እግዚአብሔርን አመነ፣ ጽድቅ ሆኖ ተቆጠረለት ያለው ተፈጸመ። የእግዚአብሔርም ወዳጅ ተባለ። አምኖ ስለፈጸመው ማለት ነው። ሰው በእምነት ብቻ ሳይሆን በምን እንዴት ታያላችሁ ነው? ትክክል። እዚህ አሁን ምን እያለ መሰለ? እምነት ትክክለኛ እምነት ከስራ ጋር ሲሆን የስራው ምንጭ እምነት ነው መሆን ወይ መገኛው የስራው መገኛ እምነት ሲሆን ነው ጽድቅ የሚሰጠው እንጂ ስራ ሰርተ አትጸድቅም። መጽሐፍ ቅዱስ ከዘፍጥረት ጀምሮ እስከ ራዕይ ስታነብ በእምነት ጽድቅ እንደማታገኝ ክርስቶስ የመጣውም ለዛ ይመስለኛል። ሰው በሕግ በስራ እንዳልጸደቀ ሲያይ ሰው በምን ብቻ ሳይሆን ይላል በስራ እንዳይጸድቅ እናያለን። እንዲጸድቅ ታያላችሁ ይላል መጽሐፉ። በስራ እንዲጸድቅ በእምነት ብቻ ሳይሆን ይላል። አሁን ፖይንታችን ምን መሰላችሁ ሰዎች፣ ሌሎችም እንድትረዱት ያክል ማለት ነው። አንተም በደንብ ኤፍሬም ማስተዋል፣ እምነት ብቻ ሳይሆን እያለ መጽሐፉ ይቃረነዋል። እናንተ ግን እምነት ብቻ ትላላችሁ። መጽሐፉ በእምነት ብቻ ሳይሆን እምነት ብቻ የምትለዋ ቃል ያለች እዚህ ላይ ብቻ ናት። የፕሮቴስታንት ዶክትሪን ማለት ነው። የዶክትሪናቸው ቃል ያለች ወይም ዶክትሪናቸው ያለች እምነት ብቻ የምትለዋ እዚህ ላይ ብቻ ነው ያለችው። ዘን ሳይሆኑም ነው የሚለው፣ ግን እምነት ብቻ የሚያፈርሰው ነው ያለው። መጽሐፉን ያፈርስ ነው ያለው። ሁለተኛ ለመጽደቅ መጽደቅ ማለት ምን ማለት ነው? እስቲ ዲፋይን አድርገው። መጽደቅ መለየት ማለት ነው። ከምን? ከኃጢአት ከሞት ከኃጢአት ለምሳሌ። ስለዚህ ከኃጢአት መለየት መጽደቅ ከሆነ የሚያጸድቀን ምን አለ? ጥምቀት አለ ማለት ነው። ምን ትላለህ እሱ ላይ? ጥምቀት አያጸድቅም። ያው መጽደቅ ማለት ከኃጢአት መለየት ነው ብለኸኛል። ያው
በሐዋርያት ሥራ ላይ ደግሞ የክርስቶስ ደም ነው የሚያጸድቀው። ያ መጽሐፉን እንዴት እንደምታደርገው እናያለን። መጽደቅ ማለት ከኃጢአት መለየት ማለት ነው ብሏናል እና ይህን ክፍል እናንተ ራስህ አንብበው። ምን ይላል ይህ ክፍል? የትኛው? እስቲ ጴጥሮስም ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ ሸፍኑ፣ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ ነው አይደል የሚለው? ሸፍኖኛል ትንሽ። ችግር የለውም። ተጠመቁ የተባለው ምን የሆኑ ዘንድ ነው? ተጠመቁ ብቻ አይደለም፣ የኢየሱስ ክርስቶስ ስም እየጠራችሁ ነው የሚለው። ችግር የለም። የጌታን ስም እየጠሩ ይጠመቃሉ። ምን የሆኑ ዘንድ ነው? ከኃጢአታችሁ የመንፈስ ቅዱስ ስጦታ ትቀበላላችሁ፣ እንደዛ ነው የሚለው። ምን ይሆን ዘንድ ነው የሚለው እዚህ ላይ? ኃጢአታችሁ ይሰረይ ዘንድ። ያ ከኃጢአት መለየት ወይም የኃጢአት ስርየት ማግኘት መጽደቅ ነው ወይስ አይደለም? መጽደቅ ነው። ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ የጌታን ስም እየጠራችሁ ተጠመቁ ይላል። ንስሐ ግቡም ከላይ አለ። ንስሐ ግቡሽ። ስለዚህ ኃጢአታችሁ ይሰረይ ዘንድ እንዲህ ማድረግ አለባችሁ። ኤርትራ የተሻለች እንደ ጂኦግራፊ ምቹ የሆነች ሀገር ነች ወይ ደግሞ የሚያጸድቅ ነው ማለት ነው። መጠመቅ የታል? መጠመቅ እኮ የሚል የለም። ስሙን እየጠራ አንድ ላይ ነጠልኩ። አንተ አንድ ላይ ካልኩ ችግር የለውም። ስሙን እየጠራ ችግር የለም። ስሙን የጌታን ስም እየጠራ ነው የሚጠመቀው። የጌታን ስም እየጠራ ነው የሚጠመቀው። የጌታን ስም እየጠራ ነው የሚጠመቀው። ዘንድ ከኃጢአቱ ይታጠባል። እንደዛ ግን ስሙ እኔ ያው ማምነው ስሙ ነው የኃጢአት ስርየትን የሚያስገኘው ብዬ ነው ማምነው። አንተ ምን ትላለህ? ስለዚህ ጥምቀቱ አይደለም ማለት ነው። ስሙ ነው የኃጢአት ስርየት፣ ሌላ ቦታ ስለሚል ማለት ነው። በስሙ የሚሆን የኃጢአት ስርየት ታገኛላችሁ ስለሚል ሐዋርያት ሥራ ነው። እንጫት ሲላችሁ ገርም ነው። ኢየሱስ ክርስቶስ ችግር የለም። ቀጥታ ስለማሳይሽ ችግር የለው። ያው ቀረሻ ያለው ጥምቀቱ እንደሆነ እናንተ ራስ አንብበው። እሺ እንዲህ ይላል አንደኛ ጴጥሮስ ምዕራፍ 3 ላይ ሐዋርያ ቅዱስ ጴጥሮስ እንዲህ ይላል፣ ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ምን ይላል የሚለው እዚህ ጋር ያድነናል ይላል። ምንድነው ያድነናል የተባለው? ያው መዳን በክርስትና ከሞት ወደ ሕይወት ምንድን ግን ለምን አንድ ምዕራፍ ለምን አጨርስም? ቁጥር ብጨርስ ጥሩ ነው። ምንድነው? ምንድነው ያድነናል የተባለው? ችግር የለውም እናነባዋለን። መቆራረጡ ትንሽ ያሳስታል ብዬ ስለማመን ነው። ምንድነው ያድነናል የተባለው? ያድነናል ከሞት ወደ ሕይወት ማለት ነው። መሸጋገሪያ ከሞት ወደ ሕይወት። እሺ መዳን ነው፣ ችግር የለውም። ምንድነው እዚህ ክፍል ላይ ያድነናል ያለው ቅዱስ ጴጥሮስ? ይህም ውሃ ደግሞ ማለትም ጥምቀት ምሳሌ ሆኖ አሁን ያድነናል። ምንድን ያድናቸዋል? ምንድን ያድናል አለ? ይህም ውሃ ደግሞ ማለትም ጥምቀት ምሳሌ ሆኖ አሁን ያድነናል። ኦኬ፣ አሁን ያድነናል የተባለው ምኑ ነው? ልጨርሰው አንዴ ልጨርሰው። አሁን ያድነናል የተባለው ምኑ ነው? ይሄ ምሳሌ ነው። አሁን ምን መሰለህ፣ ውሃ ሲባል ችግር የለም። ምንድነው ያድነናል የተባለው ምንድነው እኮ ላብራራው። እዚህ ጋር ለማሳሳት ይመስለኛል ላይ ጥንቅ ላብራራውና ምንድነው? መጀመሪያ መለስልኝ። ምንድነው? ይሄ በለኝና እዛ እንቀጥላለን። ይህም ውሃ ደግሞ ማለትም ጥምቀት ምሳሌ ሆኖ አሁን ያድነናል። የሰውነት እድፍ ማስወገድ አይደለም፣ ለእግዚአብሔር የበጎ ሕሊና ልመና ነው እንጂ ይህም ይላል ከላይ ያለውን አስብ፣ በኢየሱስ ክርስቶስ ትንሣኤ ነው። እርሱም መላእክትና ስልጣናትን ኃይላትንም ከተገዙለት በኋላ ወደ ሰማይ ሄዶ በእግዚአብሔር ቀኝ አለ ይላል። ስለዚህ ምንድን ነው እዚህ ጋር እሺ ያድነናል የተባለው ምኑ ነው? ውሃ ደግሞ ማለትም ጥምቀት። ስለምንድን ነው የሚያወራው? ስለ ጥምቀት። ጥምቀት ምን ይላል? ይሄ ጥምቀት ምን መሰለህ? የክርስቶስ ጥምቀት ነው። በኢየሱስ ክርስቶስ ትንሣኤ ነው ይላል እኮ ከላይ። ለምን ሀሳቦቹ ያለው ትንሣኤ ነው። ከጌታ ጋር ሞተ፣ ችግር የለም። ከጌታ ጋር ሞተ ምን እነሳው ነው? እንደዛ ሳይሆን
እንደዛ ሳይሆን ይህ ከላይ ያለው ሀሳብ ስለምን እያወራ ነው ካልክ ክርስቶስ ስለፈጸመው ጥምቀት ነው እያወራ ያለው። ስለዚህ የክርስቶስ ጥምቀት ምሳሌ ነው። የምኑ ምሳሌ ካልከኝ በብሉይ ኪዳን ትዝ ይልህ እንደሆነ ሰው የኃጢአት ስርየት ሲያገኝ ሁለት ነገሮችን መፈጸም አለበት አይደል? አንደኛው ኃጢአቱን ወደ በጉ ማስተላለፍ፣ ከዛ ያ በጉ እንዲታረድ ማለት ነው። ስለዚህ ያናገናኛው አሁን ይኸውልህ ኤፍሬም አሁን ላልከው ማስረጃ አምጣ። የትኛው መስለ ማስረጃ የምታመጣው ኤፍሬም? ይቺ ጥምቀት የጌታ ጥምቀት ናት ብለሃል። ለእሷ ማስረጃ አምጣ እስቲ። ያው አለ እኮ ከስር እኮ አላነበብኩም። አንተ ይሄም ይላል በኢየሱስ ክርስቶስ ትንሣኤ ነው ይልና እርሱ መላእክትና ስልጣናትን ኃይላትንም ከተገዙለት በኋላ ወደ ሰማይ ሄዶ በእግዚአብሔር ቀኝ አለ። ስለ ክርስቶስ እኮ ነው እያወራ ያለው። ይሄ ከላይ ያለው ይሄ አለ ጥምቀት የጌታ ጥምቀት ነው። የጌታ ጥምቀት ነው የሚለው የት አለ? ይኸው ይላል እኮ ከስር ይኸውልህ ምኑ ጋር መሰለህ? የት አለ ጥምቀት? የጌታ ጥምቀት ይላል። ይህም ይላል እኮ ይህም የሚለው ይታያል አይደል? ይህም ይላል በክርስቶስ ኢየሱስ ትንሣኤ ነው ይላል። ስለዚህ የኛ ጥምቀት አይደለም። አዎ ትንሣኤ፣ እሱ ትንሣኤ ነው። አዎ የጌታ ትንሣኤ ነው። ጥምቀት የጌታ ጥምቀት ነው የሚለው የት አለ? ይሄ ከላይ ያለው እኮ ይህም ለሚለው እኮ ስለ ክርስቶስ እያወራ እኮ ነው፣ ስለ አንተ አይደለም። የት አለ የጌታ ጥምቀት ነው የሚለው? ይኸው ይላል እኮ ቃል በቃል ሳይሆን ይህም በክርስቶስ ኢየሱስ ትንሣኤ ነው። ኧረ ኤፍሬም ነውር ነው። መጽሐፍ ላይ ያልተጻፈ ያልተነገረ ነገር ተነገረ ብሎ መናገር ነውር ነው። ኤፍሬም እባክህ ምንም ማስተውለስ ነው። ድራሹ የለም። ሁለተኛ ደግሞ ይህም ውሃ ደግሞ ማለት ጥምቀት አለ። ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል። ምኑንም ያድነን ጥምቀቱ። ስለዚህ የጌታ መጠመቅ ያድነናል እያልክ ነው? ችግር የለውም። በሀሳብ ልሄድና አዎ ምሳሌ ነው። ምን መሰለህ አሁን በዮርዳኖስ የተጠመቁት የጌታ መሞት ለአንተ ድነት ነው። ውሃ የተባለው የክርስቶስ ጥምቀት ነው። አሜቾካ መቆና ከዙንጉ መምኩላ ውሃ ራሱ ሲባል ውሃና ደም ይላል አይደል መጽሐፍ ቅዱስ? ውሃ ሲባል የክርስቶስ ጥምቀት ነው። ደም ሲባል ደግሞ የክርስቶስ መስዋዕት ነው። ደም ሲባል መስዋዕቱ። ስለዚህ ሰዎች የሚጠመቁ አይደለም ይሄኛው ቦታ ላይ። ይሄ ቦታ የሰው ጥምቀት ሳይሆን ሰው ጥምቀት አለ። ማን ነው እንዲያርጉ የፈታልህን ሰው ማስረጃ እንዳ ማን ነው ለስ ፈታ ስልጣን ይሰጣል? ይህም ይላል እኮ ይህም በክርስቶስ ነው ይላል እኮ ከታች ቆይተን የክርስቶስ ትንሣኤ የሚለውን እሱ እናወራበታለን። ኤፍሬም የክርስቶስ ትንሣኤ በኢየሱስ ክርስቶስ ትንሣኤ ነው። በማን በኢየሱስ ክርስቶስ ትንሣኤ ነው ብሎ ተናግሯል። አሁን ግን አንተ ያልከውን ማን ነው ይፈታል? እንደሱ ይፈታል ማን ነው? ማንን ላምጣ? ቤተክርስቲያን አስተማሪችኝ ነው። ማንን ላምጣ? ማስረጃ አምጣ እኮ። አንተ ማስረጃ ታመጣልኛለህ? ያመጣለሁ፣ ችግር የለም። እኔ ለምሳሌ እንዲሁም አዲሱ መደበኛ ትርጉምን አመጣልሃለሁ። የራስን መጽሐፍ አመጣልሃለሁ። ችግር የለውም። ማምጣት ቀጥል። አንዳንድ እሺ ታምጣ እንዲሁም ላምጣ። አሁን በዶክመንት ደረጃ የትኛው